ፊልሙ አንድ በድንጋጤ ውስጥ የሚገኝ ሰው ሲያወራ እያሳየን ይጀምራል። የደወለውም ለፖሊስ ሲሆን ወደ ቤቱ በገባበት ሰዓት ላይ ይህን ተመልክቶ ነበር። በቤቱም በተለያየ ቦታ ላይ የደም ምልክቶች ነበሩ። ለኦፕሬተሯም ሚስቱን ቢፈልጋትም ነገር ግን የትም ሊያገኛት እንዳልቻለም ይናገራል። ስለዚህም ወዲያውኑ ፖሊሶች ወደ ቦታው ለመምጣት ይወስናሉ። ከ6 ሳምንታት በፊት ይህ ሰው ወይም ኤድዋርድ ጄድ የምትባል ሚስት አግብቶ ቆንጆ የሆነች ልጅንም ወልደዋል። የቀዶ ሕክምና ሐኪምም ሲሆን የሰዎችን ሕይወትን ማዳን የቀን ተቀን ስራው አድርጎታል። በሌላ በኩል ጄድ የማርኬቲንግ አማካሪ ነች። በዚህ ጊዜም ጥሩ ስራን ስለሰሩ የስራ አጋሯ በዛን ቀን ማታ ላይ የአዋርድ ዝግጅት ስላለ ለዛ እንድትታደም ይጠይቃታል። አዋርዱን ታሸንፋለች የሚልም ሐሳብ ነበረው። ስለዚህም ዝግጅቱን ሄዳ ለመታደም ትወስናለች። በዛን ቀን ከስራ በኋላ ወደ ቤት ስትመለስ እህቷንም ታገኛታለች። ለዝግጅቱም ልትለብስ ያለችውንም ልብስ ታሳያታለች። ባሏም በዝግጅቱና ልትለብስ ባለችውም ልብስ ተደስቷል። ቢሆንም እህቷ ከህፃኗ ጋር ወደ ክፍሏ በሄደችበት ሰዓት ላይ ማስመሰሉን ይተውና ትክክለኛ ባህሪውን ያወጣል። በቁጣ መልኩም ተኮሳትሮ ነበር የሚያያት። ከዚያም ሚስቱም ሜካፑን ከተቀባች በኋላ ቀዩን ቀሚስ አድርጋም በመስታወት ራሷን ታያለች። ነገር ግን ልክ በዞረችበት ሰዓት ላይ በመስታወቱ ላይ ልብሷ መቀደዱን ትመለከታለች። ቢሆንም ግን ይሄ ነገር ቀድሞውኑ ሊፈጠር እንደሚችል አስባ የነበረች በሚመስል መልኩ ያን ያክል አልደነገጠችም። በድንገትም ባሏ በመምጣት ስለተበላሸው ቀሚሷ ማውራት ይጀምራል። ሲገለጥም ይህንን ያደረገው እሱ ነበረ። ወዲያውኑም ይቅርታውን ከተቀበለች በኋላ ሌላ ቀሚስን ለማድረግ ትወስናለች። የገዛችው ቀይ ቀሚስ ግን ሴተኛ ዳሪ እንደሚያስመስላት ይነግራታል። ይህንን ከሰማች በኋላም እንባዋን ተቆጣጥራ ሌላ ቀሚስን ለማድረግ ትወስናለች። በአዋርዱ ላይ የድሮ የሚባልን ልብስ ለብሳ ትመጣለች። ባሏም ከጎኗ ሆኖ ነበረ። በንግግሯም ላይ አብሯት የሚሰሩትን ጓደኞቿን በሙሉ ታመሰግናለች። ከዚያም ወርዳም አንድ በአንድም ሰላም ትላቸዋለች። ወደ ቤትም ከተመለሱ በኋላ ግን ባሏ አብሯት ስለሚሰሩ ሰዎች መጠየቅ ይጀምራል። ያ ብቻ ሳይሆን ለምንም ያንን ልጅ አብልጣ እንዳመሰገነችው ይጠይቃታል። እሷም በካምፓኒ ውስጥ ትልቅ ነገርን ስላደረገ እንደሆነ ትነግረዋለች። ቢሆንም ባሏ ግን ይህንን እንደ ውርደት ይቆጥረዋል። በድንገትም ይይዛትና ይመታታል። ግራ መጋባቱንም ለማጽዳት በሚል ማውራት ትጀምራለች። ቢሆንም ግን የሚያዳምጣት ሰው አልነበረም። እሱን ማመስገንም ሲገባትም ባለማመስገኗም መምታቱን ይቀጥላል። ከግድግዳው ጋርም ካጋጨት በኋላም ተሰቅሎ የነበረው ስዕል ጭንቅላቷን ይመታታል። ከዚያም አንቋትም ከዚህ በኋላ እንደዚህ አይነት ነገርን ደግማ እንዳታደርግ ያስጠነቅቃታል። በቀጣይም ጭንቅላቷ ላይ ያለውን ቁስል አሽጋ ትተኛለች። ድንገትም ወደ ተኛችበት ክፍል በመምጣት ለስላሳ ሙዚቃን ይከፍታል። የድብርት ስሜቷንም ለማስወገድ ነበረ። ቢሆንም ግን ችላ ትለዋለች። ስለዚህም ሄዶ ከጎኗ ይቀመጣል። በዛን ቀን ቁርስ በሚበሉበት ሰዓት ላይ ልጃቸውም ከነሱ ጋር ነበረች። እናም ጠረጴዛ ላይም ስላለው አበባም ቆንጆነት ታወራለች። በዚህ ጊዜም ባሏ ለጄድ ሲል እንደገዛው ይናገራል። ከቁርስ በኋላም ህፃኗ ለመጫወት ኤድዋርድና ጄድን ትታቸው ትሄዳለች። በዛ ጊዜም ስለ ስራዋ ይጠይቃታል። ጄድም ወደ ስራ ቦታ ከመመለሷ በፊት ለትንሽ ቀናት ያክል ቤት ውስጥ ሆና መስራት እንደምትፈልግ ትነግረዋለች። ቢሆንም ግን በድንገት ይናደድና ይህንን ስራዋን ትታ የቤት እመቤት እንድትሆን ይነግራታል። በዚህም በሚከራከሩበት ሰዓት ላይ ድንገት ከሆስፒታል የስልክ ጥሪ ይደርሰዋል። ስለዚህም ክርክራቸውን በመተው ሰርጀሪውን ለመስራት ይሄዳል። በማያውቁት መልኩ ግን ልጃቸው ይህን ሁሉ ነገር ስታይ ነበረ። ጄድም ወደ ክፍሏ በምትመለስበት ሰዓት ላይ ግን ከልጅቷ ክፍል ውስጥ የማልቀስ ድምፅን ትሰማለች። ስለዚህም እሷን ለማየትም በሄደችበት ሰዓት ላይ ልጇ እያለቀሰች ነበረ። እናም በእናትና በአባቷ መካከልም ስላለው ጥል በደንብ ታውቅ ነበረ። ጄድም ይህን ስትሰማም ትደነግጣለች። ስለዚህም በቀጣዩ ቀን ባሏ ወደ ስራ ሊሄድ ባለበት ሰዓት ላይ በድጋሚ ስራዋን እንድታው ያስታውሳታል። ልክ ከቤትም እንደወጣም ወደ ራሷ ክፍል በመሄድ ተደብቆ የነበረን ገንዘብን ታወጣለች። እናም በሻንጣው ውስጥ የእሷን ልብስና የልጇንም ልብስ ማዘጋጀት ትጀምራለች። ሻንጣውንም በሩ ጋር ካስቀመጠች በኋላ ባሏ ወደ መኪናው ውስጥ ሲገባም ትመለከተዋለች። መሄዱንም ካረጋገጠች በኋላ ከዛ ለመሄድ የሚያመቿትን ተጨማሪ ነገሮችን ለማምጣት ትሄዳለች። ቢሆንም በድንገት ግን ወደ ቤት ተመልሶ ይመጣል። እናም ስልኩንም ሳይዝ እንደሄደም ይናገራል። በድንገት መመለሱን ስትመለከትም ትደነግጣለች። እንደሚያውቅባትም ሙሉ ለሙሉ እርግጠኛ ነበረች። ቢሆንም እንደድል ሆኖ ግን ስልኩን ብቻ ካነሳ በኋላ በሩ ጋር ተቀምጦ የነበረውን ሻንጣ እንኳን ሳያይ ከዛ ቤት ይወጣል። ወዲያውኑም እሱ ከሄደ በኋላም ልጇን ይዛ ወደ እህቷ ቤት ታመራለች። በዛን ቀን ማታ ኤድዋርድ ወደ ቤቱ በተመለሰበት ሰዓት ላይ ግን የጠበቀው አንድ ትንሽ ወረቀት ብቻ ነበረ። ይህም ከልጇ ጋር መሄዷን የሚያሳይ ይሆናል። ወዲያውኑ ደጋግሞ ቢደውልላትም ነገር ግን ስልኩን አታነሳለትም ነበረ። ይህም ንዴት ውስጥ እንዲገባ ያደርገዋል። በቀጣዩ ቀን ወደ ስራ ትመለሳለች።
ነገር ግን ባሏ አበባውን በእጁ ይዞ እየጠበቃት ነበር። ቢሆንም ግን ምንም ፍላጎት አልነበራትም። እናም እንዲሄድም ትነግረዋለች። ከልጃቸው ጋርም ወደ ቤት እንድትመለስ ይነግራታል። ቢሆንም ግን አልተቀበለችውም። በዚህም በሚከራከሩበት ሰዓት ላይ ግን የስራ ባልደረባዋ ለስብሰባ ይጠራታል። ስለዚህም ትታው ትሄዳለች። የስራ አጋሯም ከሷ ጋር ያለውን ቅርበት ከተመለከተ በኋላ በመናደድ ይዞት የነበረውን አበባም በቆሻሻ መጣያ ውስጥ ጥሎት ይሄዳል። በዛን ቀን ከስራ በኋላ የስራ ባልደረባዋን ተሰናብተው ትሄዳለች። መኪናዋ ጋርም በደረሰችበት ሰዓት ላይ ግን በድንገት እየጠበቃት የነበረውን ባሏን ትመለከተዋለች። የፍቺ ወረቀቱንም እንደማይፈርምና እሷም እሱ ላይ እያማገጠችበት እንደሆነ መናገር ይጀምራል። ለመሄድ ብትሞክርም ነገር ግን ገፍትሮ ከመኪናው ጋር ይይዛታል። ይህን ማድረጉንም ከቀጠለም እንደምትከሰው በነገረችው ሰዓት ላይ የትም ብትሄድ ከዶክተሩ በላይ እሷን የሚያምናት እንደሌለ ይነግራታል። ለዚያም እንደ ምክንያት የሚጠቀመው የድብርት ህመም ስለነበረባትና በዛ ማሳበብም እንደሚችል በመናገር ነበረ። ቢሆንም ወደሱ ከመመለስ ይልቅ ግን መሞትን እንደምትመርጥ ትነግረዋለች። ወደ መኪናዋ ውስጥ በገባችበት ሰዓት ላይ ድጋሚ ያስቆማትና እሱ ደግሞ እሷ ስትፋታው ከማየት ይልቅ ሚሊየን ቦታ እሷን ቢቆራረጣት እንደሚመርጥ ይናገራል። 5 ሳምንት ያልፋሉ። የፍቺው ስርዓትም ስለተሳካላት ጄድ ከእህቷና ከልጇ ጋር ታከብራለች። በዚያን ቀን ማታ ቆሻሻውን ከቤት በምታወጣበት ሰዓት ላይ ግን ጎረቤታቸው ጋር ቆሞ የነበረውን የተለየ መኪናን ትመለከታለች። ቢሆንም ሹፌሩን ከመመልከቷ በፊት ግን መኪናው ከዛ ተነስቶ ይሄዳል። በቀጣዩ ቀን ልጇን ወደ አንድ መዝናኛ ትወስዳታለች። እዛም ኤድዋርድን ታገኘዋለች። አሁን ላይ የድሮ ባሏ ሆኗል። እናም አዲስ ፍቅረኛም ይዟል። ስለዚህም ለሷም ሄዶ ያስተዋውቃታል። ፍቅረኛውም ሌላ እንግዶችን ለማግኘት በሄደችበት ሰዓት ላይ ኤድዋርድ የዶክተሮች ስብሰባ ስላለ ለቀናት ከዚህ ከተማም እንደሚወጣም ይነግራታል። ለሳምንታትም ስለሆነም ከዚህ የሚሄደው ለመጨረሻ ጊዜ ልጁን እንዲያገኛት ይጠይቃታል። ስለዚህም እሷም ትስማማለች። በዛን ቀን ከሰዓት ላይ ወደ ቢሮዋ ስትገባ የስራ አጋሮቿን ሰላም ትላቸዋለች። ከዚያም ወጣም ወደ መኪናዋ በሄደችበት ሰዓት ላይ ድንገት የመኪናዋ ቁልፍ ይወድቅባታል። ለማንሳትም ዝቅ ባለችበት ሰዓት ላይ ድንገት አንድ ሽጉጥ የያዘ ሰው እሷን ለመግደል ወደ እሷ ሲመጣ ትመለከተዋለች። ሊተኩስባትም እጁን ካነሳ በኋላ ግን የሆነ ሰውን ተመልክቶ ከዛ ቶሎ ይሄዳል። ሲገለጥም አንደኛው የሥራ አጋሯ ነበረ እሷን ለማዋራት ይመጣ የነበረው። ቢሆንም ግን በጣም ትልቅ ድንጋጤ ውስጥ ስለነበረች ከሱ ጋር የማውራት ምንም አይነት ፍላጎት አልነበራትም። ስለዚህ መኪናዋ ውስጥ ገብታ ከዛ ቶሎ ትሄዳለች። ፍርሃቷም እህቷና ልጇ ላይ የሆነ ነገር እንዳይደርስ ነበረ። ቤትም ደርሳ ግን እነሱን ባለማግኘቷ ምክንያት ድንጋጤ ውስጥ ትገባለች። የሚያውቀውም ነገር ካለ በሚልም የድሮ ባሏን ለመጠየቅ ትደውላለች። ቢሆንም ለዶክተሮቹ ስብሰባ ግን በዛ ከተማ ገና መድረሱ እንደሆነ ይነግራታል። ንግግራቸውንም ከጨረሰች በኋላ ከእህቷ የተላከላትን መልእክት ትመለከታለች። ትንሿ ልጅም ወደ ላይብረሪ እንደወሰደቻት የሚናገር ነበር። ጄድን በመረጋጋት ስለተፈጠረው ነገር ግን ለፖሊስ ለማሳወቅ በሚል ወደ ፖሊስ ጣቢያ ታመራለች። ቢሆንም ልትገባ ባለችበት ሰዓት ላይ ግን ድንገት የኤድዋርድ ጓደኛ የነበረውን የፖሊስ ኦፊሰርን ታገኘዋለች። በወሬዎቹም ስለ ፍቅረኛዋ ማውራትም ይጀምራል። ጄድም ይህንን ሁላ ከሰማች በኋላና የፖሊሶቹም አለቃ እሱ መሆኑን ከተገነዘበች በኋላ እንደማይረዳት በማሰብ ሪፖርት ማድረጓን ለመተው ትወስናለች። በዛን ቀን ማታም ለእህቷ ለዓመታት ሲደርስባት ስለነበረው ጥቃቶች መናገር ትጀምራለች። ከዛ በተጨማሪም በዛ ቀን ሊገላት መጥቶ ስለነበረው ሰውም ትነግራታለች። ጥርጣሬዋም እሷን ሊያስገድል የሚፈልገው ሰው የቀድሞ ባሏ እንደሆነ ነበረ። ቢሆንም ግን እሱ መሆኑን ለማረጋገጥ ትክክለኛ ማስረጃ አልነበራትም። ስለዚህም ለፖሊሶች ሪፖርት እንኳን ብታደርግ ማስረጃ ስለሌላቸው ምንም የሚፈጥሩላት ነገር አይኖርም። እሱም የድብርት ህመሟን በማምጣትም ችግር እንዳለባት ተናግሮ ራሱን ነፃ ማድረግ የሚችልበት እድል በጣም ሰፊ ነው። እህቷም ይህንን ከሰማች በኋላ ለዚህ ትክክለኛ ማስረጃ ሆኖ ሊቀርብላቸው የሚችለው አንድና አንድ ነገር ቢኖር እሱ ይህንን ነገር ማድረጉን መናዘዝ ሲችል ብቻ መሆኑን ትነግራታለች። በዛን ቀን ማታም ጄድ እህቷን ቃላቶች ታስታውሳለች። እናም እነሱ ላይም ለመስራትም ታቅዳለች። ስለዚህም በቀጣዩ ቀን እህቷ ከልጇ ጋር ወደ ፓርኩ እንድትሄድ ትነግራታለች። እሷ ደግሞ ብቻዋን ቤት ውስጥ በመገኘት ነፍሰ ገዳዩ እስኪመጣ ለመጠበቅ ትወስናለች። ይህ በእንዲህ እንዳለ በዶክተሮቹ ኮንፈረንስ ላይ ኤድዋርድ የራሱን ንግግር ያደርጋል። የሰዎችን ህይወትንም ማትረፍ የእሱ ዋና እቅዱ መሆኑንም ይናገራል። ነፍሰ ገዳዩም ወደ ጄድ ቤት ከደረሰ በኋላ ጄድን ለመግደል ከመግባቱ በፊት ሽጉጡን ያስተካክላል። ከዚያም ትዕይንቱ ጄድ ራሷን ከሆነ ሰው ለማላቀቅ ስትሞክር ያሳየናል። በዚህም መሃል ላይም ደሟ በተለያየ ቦታ ላይ እንዲቀር ያደርጋል። ከዶክተሮቹ ኮንፈረንስ በኋላም ኤድዋርድ ከነፍሰ ገዳዩ የስልክ ጥሪ ደርሰዋል። ስራውም እንዳለቀም ነበር የነገረው። ከነበረበት ሀገርም ከተመለሰ በኋላም ወደ ጄድ ቤት ያመራል። ከገባም በኋላም ቤቱ በደም ተጨማልቆ ነበረ። እናም በየቦታውም የተለያዩ ምልክቶች ነበሩ። ስለዚህም ወደ 911 በመደወል የቀድሞ ፍቅረኛው የሆነችው ጄድ እንደጠፋች ይናገራል። ከደቂቃዎች በኋላ ሊና ትንሿ ልጅ ከፓርኩ ተመልሰው ይመጣሉ። ነገር ግን በራቸው ፊት ለፊት እሱ ተቀምጦ ነበር ያገኙት። ለሊም ስለተፈጠረው ነገር ከነገራት በኋላ ልጁንም ከዚህ እንድትወስድም ይነግራታል። ጄድን
በመጥፋቷ በጣም ትደነግጣለች። ለመደወል ብትሞክርም ነገር ግን ስልኳ አልሰራ ይላታል። ይህ በእንዲህ እንዳለ ኤድዋርድ ለነፍሰ ገዳዩ በመደወል ፖሊሶች ፍለጋቸውን ከመጀመራቸው በፊት የጄድን አካል እንዲያጠፋ ይነግረዋል። ነገር ግን ነፍሰ ገዳዩ የተጨነቀ ይመስላል። እናም ግራ መጋባት ውስጥ ገብቷል። ሲገለጥም ጄድ ያለማንም እርዳታ በቤት ውስጥ መታገቷን አስመስላ ነበረ። የራሷንም እጅ ቆርጣም እንዲደማ ካረገች በኋላ ደሟን በተለያዩ ቦታዎች ላይ በማስቀረት የውሸት እንደሞተች ታደርጋለች። ከዚያም ነፍሰ ገዳዩ ከመድረሱ በፊትም ከዛ አምልጣለች። አሁን ለብቻዋም ሆና ባሏ ሊገላት እንደሞከረ እንደምታናዝዘው ትናገራለች። ይህ በእንዲህ እንዳለ ኤድዋርድ ካልታወቀ ስልክ መልእክት ይደርሰዋል። በከፈተው ሰዓት ላይ ግን የቀድሞ ፍቅረኛው ቪዲዮ ነበረ። ይህም በጋብቻ ቀናቸው ላይ የነበረው ቪዲዮ ሲሆን ስለ ቪዲዮም ከማሰቡ በፊት ግን የቤቱ በር ይንኳኳል። ሁለት ፖሊሶችም ነበር የመጡት። ከዚያም ከገቡ በኋላም እንዴት ሚስቱ መጥፋቱን እንደተመለከተ መናገር ይጀምራል። ከዚያም ከመፋታታቸው በፊት ፍቅረኛው የድብርት በሽታ እንደነበረባትም መዋሸት ይጀምራል። ፖሊሶችም ከጄድ እህት ቃል ተቀብለው እንደነበረና በዛም ላይ ጄድ ላይ ጥቃት ያደርስባት እንደነበረ እናም ጄድን ለማስገደልም ነፍሰ ገዳይ ልኮባት እንደነበረም ይናገራሉ። ቢሆንም ኤድዋርድ ግን አሁንም በመዋሸት የጄድ እህትም የባይፖላር ዲስኦርደር ችግር እንዳለባት ይናገራል። በሚያሳምኑ ቃላቶቹም ፖሊሶቹ እሱን እውነተኛ አድርገው እንዲቀበሉት ያደርጋቸዋል። ስለዚህም ጥያቄያቸውን ይጨርሳሉ። እነሱም ከሄዱ በኋላ የተላከለትን ቪዲዮ ደግሞ ይመለከተውና ማን እንደላከለትም ማሰብ ይጀምራል። ይህ በእንዲህ እንዳለ ጄድ በአዲሱ ቤቷ ውስጥ ሆና በቲቪው ላይ ዜናን ትሰማለች። ሪፖርተሯም አንድ ነፍሰ ገዳይ ወደ ቤቷ ከገባ በኋላ ልትገኝ ስላልቻለችው ጄድ ነበር የምታወራው። ጄድም ዜናውን ከሰማች በኋላ መልካም በዓል የሚል መልእክት የነበረውን ጽሑፍ ከጻፈች በኋላ ያንን ወረቀትም ባሏ መኪና ውስጥ ለማስቀመጥ በሚል ወደሱ መስሪያ ቤት ታመራለች። ቢሆንም ከመኪና ውስጥ ሲወጣ በተመለከተችው ሰዓት ላይ እሱ ቀጥሮት የነበረው ነፍሰ ገዳይ ድንገት ወደሱ መኪና በመቅረብ የመኪናውን በር ይከፍትና ተቀምጦለት የነበረውንም ገንዘብ ይወስዳል። ይህ በእንዲህ እንዳለ ኤድዋርድ በሐኪም ቤት ውስጥ ታካሚውን በሚያክምበት ሰዓት ላይ ከአንድ ሬስቶራንት ይደወልለታል። ሚስቱም ለሱ ያዘጋጀችለት ቦታ እንዳለም ነበር የተነገረው። ይህ በእንዲህ እንዳለ ጄድ ነፍሰ ገዳዩን ተከትለው ቤቱ ድረስ ታመራለች። እናም በመስኮቱ በኩልም ትመለከተዋለች። ከወረቀት ውስጥ የነበረውን ገንዘብ አውጥቶም ከቆጠረ በኋላ ለኤድዋርድን በመደወል ከሬሳዋ ጋርም ያለውን ጉዳይም እንደጨረሰም ይነግረዋል። ይህ በእንዲህ እንዳለ ኤድዋርድ ወደ ሬስቶራንቱ ያመራል። አስተናጋጇም ይህንን የራት ጠረጴዛን ያዘጋጀችው የቀድሞ ሚስቱ እንደሆነች ትነግረዋለች። በጠረጴዛው ላይም ሄዶ ከተቀመጠ በኋላ የመልካም በዓል ጽሑፍ የነበረበትን ያንን ካርድ ያገኛል። ከዚያም በእውነቱ ሞታ ይሆን የሚል ጥርጣሬ ያድርበታል። ስለዚህም ከሬስቶራንቱ ከወጣ በኋላ ወደ ቤቱ በመሄድ የሚስጥራዊ ስልኩን ያነሳል። በሚስጥራዊ ስልክ ከነፍሰ ገዳዩ ጋር የሚገናኙ ሲሆን በሱም ላይ ሰውነቷንም እንዳስወገደም የሚናገረው መልእክት ይሰማል። ስለዚህም ግራ መጋባቱ ይቀጥላል። በቀጣዩ ቀን ወደ ጄድ እህት ቤት ያመራል። ስለ ትላንትናው የራት ጠረጴዛም ለማውራት ነበር የመጣው። ቢሆንም ግን በንዴት ከዚያ እንዲሄድ ትነግረዋለች። ይህ በእንዲህ እንዳለ ጄድ ወደ ነፍሰ ገዳዩ ቤት በድብቅ ትገባለች። ከዚያም ጠረጴዛው ላይም ቀለበቷን ታስቀምጣለች። ከመሄዷ በፊት ግን በቤት ውስጥ ይገኙ የነበሩትን ፖስታዎች ትመለከታለች። ከነዛም ደብዳቤዎች መካከል ያገኘችው ላይ የነፍሰ ገዳዩን ስም ታገኛለች። ስለዚህ ወደ ቤት ሄዳም ስለሱ ሰርች ማድረግ ትጀምራለች። በዚህም ሰዓት ላይ ቃል ገብቶም ከእስር ቤት የወጣ ታራሚ እንደነበረም ትመለከታለች። በቀጣዩ ቀን ጄድ ወደ ኤድዋርድ ቤት ታመራለች። እናም በላፕቶፑ ላይም የነበረውን ዌልፔፐርም ወደ ሌላ ትቀይረዋለች። ከዚያም ቤት ውስጥ በተዘዋወረችበት ሰዓት ላይ በቁም ሳጥን ውስጥ የነበረው የእሷ ልብስ በሙሉ መወገዱን ትመለከታለች። በተመሳሳይ ጊዜ ኤድዋርድ በሆስፒታል ውስጥ ይገኛል። እናም ለሌሎቹ ዶክተሮችም ፕሬዘንቴሽኑን እያቀረበ ነበረ። ልክ ላፕቶፑን ከስክሪኑ ጋር ባገናኘ ሰዓት ላይ ግን የሚስቱ የተበላሸ ስዕል ያለበት ዌልፔፐር ብቅ ይላል። ይህም ሁሉንም ዶክተሮች እንዲደብራቸው የሚያደርግ ነበር። ለመቀየር ቢሞክርም ነገር ግን እምቢ ይለዋል። በዛን ቀን ማታ ወደ ቤቱ ሲመለስ በቤት ውስጥ የፍቅረኛውን ልብሶች መመልከት ይጀምራል። ወደ ክፍሉም በሄደበት ሰዓት ላይ ያኔ ቀዳዶባት የነበረው ቀሚስ ተንጠልጥሎ ያገኘዋል። ያ ብቻ አይደለም፣ ወደ ቁም ሳጥኖቹ ጋርም በሄደበት ሰዓት ላይ ወርዶ የነበሩት ልብሶቿ በሙሉ አሁን ላይ ተሰቅሎ ያገኛቸዋል። ይህንንም ከተመለከተም በኋላ ሚስቱ አሁንም እንዳለሞተችና በህይወት እንዳለች ይገባዋል። ስለዚህም ወዲያውኑ ወደ ነፍሰ ገዳዩ ቤት ያመራል። ሚስቱ መሞቷንም የሚያረጋግጥ ማስረጃም እንዲሰጠው ነበር የጠየቀው። ከዚያም ነፍሰ ገዳዩ ቀለበቷን ይሰጠዋል። እናም እንደ እውነቱም እንደገደለም ይነግረዋል። ከዚያም ኤድዋርድ ምናልባት ሚስቴ ሞታለች ብሎ ደግሞ ድጋሚ ያስባል። ስለዚህም ከዛ ይሄዳል። በማያውቀው መልኩ ግን ጄድ ወደ ነፍሰ ገዳዩ ቤት ሲያመራ ተከትለው መጣ ነበረ። ከዚያ ለማምለጥም በሄደችበት ሰዓት ላይ ግን ድንገት ተቀምጦ የነበረውን ዕቃ ትነካለች። ይህም የሚያስታውቅ ድምጽንም ይፈጥራል። ነፍሰ ገዳዩም ድምጹን ሰምቶ በመስኮቱ በኩል ይመለከታል። የተመለከተውም ወደ ታች ተወርድ የነበረችውን ሴት ነበረ። ወዲያውኑም ሽጉጡን ይዞም እሷን መከተል ይጀምራል። እሷ ወደ ተደበቀችበትን ቦታን በቀረበ ሰዓት ላይ በጋዝ ሲሊንደሩ ትመታዋለች። ከዚያም መኪናዋ ውስጥም ከገባች በኋላም ከዛ ታመልጣለች። ከዚያም ወደ ፖሊሶችን በመደወል እንዲቆይ ተደርጎበት ከነበረውም ከተማም እየወጣ መሆኑን ትነግራቸዋለች። ከዚያም በዛን ቀን ማታ ላይ ወደ ፓርክ ትሄዳለች። ራሷንም የተደበደበች በማስመ
በማስመሰል ከተለያየ አንግል ራሷን ፎቶ ታነሳለች። ይህ በእንዲህ እንዳለ ኤድዋርድ ወደ መኪናው በሚያመራበት ሰዓት ላይ የቀድሞ ሚስቱን በደንብ ትመስል የነበረችን ሴት ይመለከታል። እሷ መሆኗንም በመገመትም ወዲያውኑ ያቺን ሴት አንገቷን ከኋላ ያንቃታል። በኋላ ላይም አዙሮ ሲመለከታት ግን አዲሱ ሚስቱ ነበረች። ላደረገውም ነገርም ይቅርታ መጠየቅ ይጀምራል። ቢሆንም ያቺ ሴት ግን እሱ ላይ ከተቆጣች በኋላ ተናዳ ከዛ ትሄዳለች። ከዚያም ከፖሊሶች ወዲያውኑ ወደዛ ቦታ እንዲመጣ ይነገረዋል። ወደ ፖሊስ ጣቢያም ከመጣ በኋላም ካልታወቀ ስልክ የተቀበሉትን ፎቶዎች ያሳዩታል። በፎቶ ላይም የተጎዳው የሚስቱ እጆች እና የተለያዩ ፎቶዎች ይገኙበት ነበር። ስለ ስልክ ቁጥሩን በጠየቃቸው ሰዓት ላይ እነሱም ማንነቱን ማግኘት እንደማይችሉ ይነግሩታል። ስለ ፎቶዎቹም ተጨማሪ በሚጠይቃቸው ሰዓት ላይ ተጨማሪ ብዙ ፎቶዎችን ያሳዩታል። ከፎቶዎቹ ላይ እንደሚታየውም ከሆነ የቀድሞ ሚስቱ እንደሞተች ነበረ። በፎቶዎቹም ደንግጦም ስለነበረ ወዲያውኑ ከዛ ይሄዳል። ቤት ከደረሰ በኋላ ስለተፈጠሩት ነገሮች በሙሉ በሚያስብበት ሰዓት ላይ ልጁ ትከሻውን ነካ ታደርገውና ጁሱንም እንዲቀዳላት ትጠይቀዋለች። ቢሆንም ጁሱን በሚቀዳበት ሰዓት ላይ ግን እጁ ይንቀጠቀጥ ስለነበረ ጁሱ ይደፋበታል። ሊይዝ የፈለገው ነገር በሙሉ በሚንቀጠቀጠው እጁ ምክንያት ይበላሽበታል። ይህም እየተፈጠሩ ባሉት ነገሮች ምክንያት የገባበትን ጭንቀት ያሳያል። ይህንንም ለማጥፋት በሚል በብዛት መጠጣት ይጀምራል። ቢሆንም የሚንቀጠቀጠው እጁ ግን ሰርጀሪ ራሱ በሚሰራበት ሰዓት ላይ የታካሚን ሕይወት አደጋ ውስጥ በሚከት መልኩ ራሱ ያስቸግረዋል። ስለዚህም ሌሎቹ ዶክተሮች ሰርጀሪውን ከመስራት እንዲያቆምና እረፍት እንዲያደርግ ይነግሩታል። ቢሆንም መስራት እንደሚፈልግ በሚናገርበት ሰዓት ላይ ግን አማካሪው በዚሁ የሚቀጥል ከሆነ የስራ ፈቃዱን ራሱ ሊያጣ የሚችልበት እድል እንዳለ ይነግረዋል። ይህ በእንዲህ እንዳለ የጄድ እህት በጄድ እጅ ተጽፎ የነበረ አንድ ፖስት ይደርሳታል። አለመሞቷንም ለመናገር ነበር የላከችላት። በዛን ቀን ማታ ኤድዋርድ መጠጣቱን ይቀጥላል። ለጠፋችው ሚስቱም የሻማ ማብራት ስነ ስርዓትም እንደሚደረግ በዜናው ላይ ይሰማል። በድንገት የቤቱ ብሉቱዝ ጄድ ተወደው የነበረውን ዘፈን ማሰማት ይጀምራል። ይህም ያስደነግጠውና የሚስቱንም መንፈስ በቤት ውስጥ መፈለግ ይጀምራል። እንደ ሆረር ፊልምም የቤቱ በር ለብቻ ይንቀሳቀሳል። ስለዚህም ሄዶ ይዘጋዋል። ቢሆንም ከዛ በኋላ ግን የሚስቱንም ድምጽ ይሰማል። እሱንም ተጠራው ነበረ። የድምጹ መገኛ የት እንደሆነ ግን ሊያቅ ስላልቻለ ከመሳቢያ ውስጥ ሽጉጡን በማውጣት ወደ ተለያየ ቦታ መተኮስ ይጀምራል። ከደቂቃዎች በኋላም በተኩሱ ድምጽ ምክንያት ፖሊሶች ወደሱ ቤት ይመጣሉ። የፖሊሶቹ አለቃ የነበረውም የሱ ጓደኛ ሚስቱን በማጣቱ ምክንያት እሱን ለማረጋጋት ይሞክራል። ከዛ በተጨማሪም ጓደኛው ልጁም ለህፃናት እንክብካቤ በሚደረግበት ቦታ ላይ እንደምትወሰድ ይነግረዋል። በቀጣዩ ቀን ልጁን አይቶ በሚመለስበት ሰዓት ላይ ብዙ ጊዜ ለሚስቱ ያመጣላት የነበረው አበባ ቤቱን አጥለቅልቆት ያገኘዋል። ስለዚህም ማልቀስ ይጀምራል። የሚስቱ መንፈስም እሱን እየተከታተለው እንደሆነም ነበር የሚያስበው። በሻማ ማብራት ስነ ስርዓቱ ላይ ሁሉም ሰዎች ለጄድ የነበራቸውን ክብር በሙሉ ለማሳየት በሚል አንድ ቦታ ላይ ይሰባሰባሉ። እህቷም ንግግር በምታደርግበት ሰዓት ላይ ኤድዋርድም ለማዳመጥ ወደዚያ ይመጣል። ነገር ግን ድንገት ከታዳሚዎቹ መሃል ላይ ጄድን ይመለከታታል። ስለዚህም እሷን ለመከተል ይሞክራል። ይሁን እንጂ ፖሊሱ ጓደኛው ያስቆመዋል። ራሱንም ከሰውየው ካላቀቀ በኋላ የጄድን መንፈስ መፈለጉን ይቀጥላል። የሻማ ማብራት ስነ ስርዓቱ ካበቃ በኋላ የጄድ እህት መኪናዋን አስነስታ ትሄዳለች። የሄደችውም ጄድን ለማግኘት ሲሆን ወደ አንድ የእንግዳ ማረፊያ ቦታም ነበር ያመራችው። ነገር ግን እሷ በማታውቀው መልኩ ኤድዋርድ እሷን እየተከተላት ነበረ። ወደ እንግዳ ማረፊያ ውስጥም ገብታም ስትወጣ ከተመለከታት በኋላ ሄዶ በክፍሉ መስኮት ውስጥ ይመለከታል። በመጨረሻም ጄድን ያገኛታል። አንገቷንም አንቆም ሊገላት ይሞክራል። ቢሆንም በድንገት ፖሊሱ ጓደኛ ወደዛ ይመጣና ሽጉጡን እሱ ላይ ይደቀንበታል። እናም የሚያደርገውንም እንዲያቆም ይነግረዋል። በመጨረሻም ይያዝና ሚስቱን በመግደል ሙከራም ይከሰሳል። ፊልሙ በእውነተኛ ታሪክ ላይ የተመሰረተ ሲሆን ነገር ግን የፊልሙ ዋና ደካማ ጎን ነፍሰ ገዳዩ ሲሆን እንዴት ከጀርባው ይሄን ሁላ ነገር እያደረገ የነበረበትን ሰው ሊያውቅ አለመቻሉ ትንሽ ጥያቄ ይፈጥራል። በተረፈ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።